የመንግስታቱ ድርጅት የአየር ንብረት ለውጥ ከፍተኛ አማካሪ ቡድን የመጀመሪያ ስብሰባውን ዛሬ ከቀትር በኋላ በለንደን ጀምሯል። ችግሩን ለመከላከል የሚያግዘውን ገንዘብ ለማግኘትም ከመንግስታት ገቢዎች በተጨማሪ ከግሉ ዘርፍና ሌሎች ምንጮች የሚገኝበትን አማራጭ ቡድኑ ለይቷል። የቡድኑ ስብሰባም ቀጥሏል። አሸብር ጌትነት ከለንደን የስልክ ሪፖርት አለው። ታህሳስ መጀመሪያ ላይ በተካሄደው የኮፐንሃገኑ የአየር ንብረት ለውጥ የድርድር መድረክ ላይ የወጣውን የውሳኔ ሀሳብ በመደገፍ ይሁንታቸውን የገለጹት ሀገራት ከ100 በላይ ደርሰዋል። ከእነዚህ ውስጥ ደግሞ አሜሪካና ቻይናን ጨምሮ ከአየር ንብረት ለውጥ ጋር በተያያዘ ሊፈጠሩ የሚችሉ ችግሮችን ለመከላከልና የበካይ ጋዞችን ልቀት ለመቀነስ የተቀየሱ ስትራቴጂዎች የሚገልጽ ፕሮግራማቸውን ለመንግስታቱ ድርጅት ልከዋል። ይህ አንድ በጎ ነገር ሆኖ በተለይም በችግሩ ይበልጥ ተጎጂ የሆኑትን ታዳጊ ሀገራት በገንዘብና በቴክኖሎጂ ሽግግር ለመደገፍ በሀብታም ሀገራት በኩል ያለው ቁርጠኝነት ግን ገና ብዙ ጥረትን የሚጠይቅ መሆኑን ነው በመንግስታቱ ድርጅት የአየር ንብረት ለውጥን ጉዳይ የሚከታተለው ተቋም የሚገልጸው። በዚህ ረገድ የሚታየውን ክፍተት በመሙላት በጉዳዩ ላይ የሚደረጉ ዓለም አቀፍ ድርድሮችንም ወደ አንድ መቋጫ ለማድረስ ያግዛል በሚል ነው እንግዲህ የመንግስታቱ ድርጅት ዋና ጸሐፊ ባንኪሙን ባለፈው ወር ከፍተኛ የአማካሪ ቡድኑ የሰየሙት። ቡድኑም የመጀመሪያ ስብሰባውን ዛሬ ከቀትር በኋላ በለንደን ጀምሯል። ጠቅላይ ሚኒስትር መለስ ዜናዊና የእንግሊዙ አቻቸው ጎርደን ብራውን በተባባሪ ሊቃነ መናብርትነት የሚመሩት የአማካሪ ቡድኑ በመጀመሪያ ስብሰባውም እስካሁን በተደረገው ውይይት ለአየር ንብረት ለውጥ የሚውለውን ገንዘብ ከአራት ዘርፎች ሊገኝ የሚችልበትን እድል እንዳለም አይቷል። ከዚህ የሚሰበሰብ ታክስ፣ የካርቦን ንግድ፣ ከግሉ ዘርፍና ከዓለም አቀፍ ተቋማት። ቡድኑ የሚያደርገውን ውይይትም አሁንም ቀጥሏል። የኖርዌይ ጠቅላይ ሚኒስትር ጄንስ ስቶልተንበርግን ጨምሮ ከብራዚል፣ ቻይና፣ ፈረንሳይ፣ ሜክሲኮ፣ ደቡብ አፍሪካ፣ አውስትራሊያ፣ ጃፓን እንዲሁም ከሌሎች ሀገራት ጭምር የተውጣጣው ከፍተኛ የአማካሪ ቡድን 19 አባላትን ያካተተ ነው። የኢትዮጵያ ሬዲዮና ቴሌቪዥን ድርጅት አሸብር ጌትነት፣ እንግሊዝ ለንደን።